ድንጋይ እንደ ቀልድ ሲሰብር ወይም በከፍተኛ ስቃይ ውስጥ ሆኖ ምንም እንዳልተፈጠረ እንደ ተራራ ጸጥ ብሎ የቆመ ሰው አይታችሁ ታውቃላችሁ? ያ ከሻኦሊን መነኮሳት ውስጥ አንዱ መሆን አለበት። ምክንያቱም እንደዚህ አይነት ተአምሮች የሻኦሊን መነኮሳት ድንቅ ኃይል ነው። በዛሬው ቪዲዮ የማይበገር ጥንካሬና የሰውነት ጽናትን የሚገነቡ 4 ታላላቅ የሻኦሊን መነኮሳት ልምምዶችን እንማራለን። እነዚህ ጥንታዊ እንቅስቃሴዎች ጡንቻን ለመገንባት ብቻ አይደሉም፣ አእምሮአችሁን በማሰልጠን ትኩረታችሁን ያሻሽላሉ፣ በሰውነታችሁ ሙሉ ቁጥጥር እንዲኖራችሁ ያደርጋሉ። እያንዳንዱ ልምምድ የራሱ የሆነ ልዩ ዓላማ አለው። ከመጨረሻው አብራችሁን ቆዩ። Welcome to the JAF Taekwondo YouTube channel. Hit subscribe for the latest training tips and like the video to join our community. ዘ ቦው ስታንስ። አንድ የሻኦሊን መነኩሴ ቦክስ ከመሰንዘሩ በፊት መጀመሪያ መማር ያለበት እንዴት መቆም እንዳለበት ነው። ይህ አቋቋም የኃይላቸው ሁሉ መነሻ ነው። እስኪ ይህንን ምስል በደንብ እንመልከት። አንድ እግር ወደፊት፣ ሌላኛው ወደ ኋላ ተለጥጦ፣ ጉልበት ታጥፎ፣ ደረት ቀና ብሎና ሰውነቶ እንደ ዛፍ ጸንቶ። ይህ ዘ ቦው ስታንስ ወይንም በቻይንኛ ጎንግቡ ይባላል። ሲታይ ቀለል ያለ ይመስላል፣ ነገር ግን ከጥቂት ሰከንዶች በኋላ እግሮ መንቀጥቀጥ ይጀምራል። ልቡ በፍጥነት ይመታል፣ አእምሮ እንድታቆሙ ይገፋፋቸዋል። ይህንን አቀማመጥ በትክክል ሲይዙ ምንም እንኳን እንቅስቃሴ ላይ ያሉ ባይመስሉም እግሩ፣ ወገቡና የሰውነት መካከለኛ ክፍል ጠንካራ ስራ ላይ እንደሆኑ ግን ይገነዘባሉ። ሳይንስ ይህንን አይሶሜትሪክ ስልጠና ብሎ ይጠራዋል። ይህም ጅማቶች እንዲጠነክሩ፣ መገጣጠሚያዎች እንዲጸኑና ጫና የመቋቋም አቅሙ እንዲጨምር ይረዳል። ይህ ለምን ይጠቅማል? አቋቋሙ ደካማ ከሆነ ሌላው ነገር ሁሉ ማለትም የእጅ ቡጢያችሁ፣ የእግር ምታችሁና እንቅስቃሴው በሙሉ ኃይል አልባ ይሆናል። እንዴት መሰራት አለበት? በመጀመሪያ ከትከሻው ስፋት እጥፍ የሚሆን ትልቅ እርምጃ ወደፊት ይራመድ። ከፊት ያለውን የእግር ጉልበቱን 90 ዲግሪ እስኪሆን ድረስ ይጠፉት። የኋለኛው እግሮ ቀጥ አድርገው፣ የእግር ጣቶቹ ደግሞ ወደፊት የሚያመለክቱ ይሁኑ። የሆድና የወገብ ጡንቻዎቹን ቀጥ አድርገው ያጥብቁ። ደረቱን ቀና ያድርጉ። እጆትን በወገቡ ላይ ያድርጉ። በእያንዳንዱ ጎን ለ30 ሰከንድ በመቆም ይጀምሩ እና ቀስ በቀስ ወደ 1 ደቂቃ ያሳድጉ። ሻኦሊን ፓንች ድሪል ወይንም የሻኦሊን ቦክስ ልምምድ። የሻኦሊን መነኮሳት እንደ መብረቅ ፍጥነት በሚሰነዝሩ ቦክሶቻቸው ይታወቃሉ። ነገር ግን ሚስጥሩ እዚህ ጋር ነው። የእነሱ ኃይል የሚመነጨው ከእጃቸው አይደለም። ይልቁንም ኃይሉ ከመሬት ተነስቶ በእግራቸው፣ በወገባቸውና በሰውነታቸው ውስጥ አልፎ እንደ ማዕበል በቡጢዎቻቸው በኩል ፈንድቶ ይወጣል። የሻኦሊን ቦክስ ልምምድም ዋና ዓላማው ይሄው ነው። ይህ ዝም ብሎ ቡጢ መሰንዘር ብቻ አይደለም፣ መላ ሰውነትን በአንድ ወጥ ለስላሳና ኃይለኛ እንቅስቃሴ መጠቀም ነው። ይህን ልዩ የሆነ የሻኦሊን ቡጢ እንዴት መስራት ይቻላል? አሁን በመሰረታዊነት የቦው ስታንስ ካዳበራችሁ በኋላ እንቅስቃሴን በመጨመር እውነተኛ ኃይል የምትለቁበት ጊዜ ነው። በመጀመሪያ ስታንስ ላይ ይሁኑ። የሆድና የወገብ ጡንቻውን ደግሞ ይወጥሩ። በቀኝ እጆ ወደፊት ቦክስ ይሰንዝሩ። ቦክሱ ሲያርፍ አየር በኃይል ያስወጡ። ወዲያውኑ የሰነዘሩትን እጆን ወደ ወገቡ ይመልሱ። በመቀጠልም በግራ እጆ ይሰንዝሩ። በተከታታይ ቅኝት ግራና ቀኝ እያፈራረቁ ይቀጥሉበት። እያንዳንዱ ቡጢ የሚመነጨው ከእግሮ እንጂ ከእጆ ብቻ እንዳልሆነ ሊሰማው ይገባል። ዋናው ምስጢር ውጥረትና መዝናናት ነው። ቡጢው በሚያርፍበት ቅስፈት መላ ሰውነቱን ያጥብቁ፣ ከዚያም ወዲያውኑ ያላሉ። ይህ በውጥረትና በመዝናናት መካከል የሚደረግ ፈጣን ሽግግር ቁጥጥርን፣ ፍጥነትን፣ ኃይልን በአንድ ላይ ይገነባል። ዘመናዊ ሳይንስም ይህንን ያረጋግጣል። አብዛኛው ጀማሪዎች አንድ ትልቅ ስህተት ይሰራሉ። እሱም በትከሻቸው ኃይል ብቻ መምታት ነው። ይህ ኃይልን ያባክናል። እውነተኛ ኃይል የሚጀምረው ከእግሩ ይጀምራል፣ በወገቡ ያልፋል፣ በቡጢ ስንዘራም ይጠናቀቃል። በዝግታ ይጀምሩ። በእያንዳንዱ ጎን 10 ቡጢዎችን ይሰንዝሩ። ከዚያም ቀስ በቀስ ወደ 20 ወይንም ወደ 30 ያሳድጉት። ትኩረቱን ትክክለኛ አቋቋም፣ ወጥ የሆነ አተነፋፈስ እና በእያንዳንዱ ቡጢ ወቅት አየርን በኃይል ማውጣት ላይ ይሁን። ሶስተኛ ሻኦሊን ፎርክ ጃምፕስ ወይም የሻኦሊን እንቁራሪት ታይፕ።
የሻኦሊን መነኮሳት ጠንካራ ብቻ አይደለም፣ እንደ ፈንጂ ወደ ሰማይ ተወርዋሪ ጭምር ናቸው። ሊታመን በማይቻል ፍጥነትና ከፍታ መዝለል፣ በአየር ላይ ሰውነትን እንደፈለጉ መሰንዘር ለነሱ ተራ ነገር ነው። ይህ ሊታመን የማይቻል ብቃትን ከሚገነቡ ስልጠናዎች አንዱ ሻኦሊን ፎርክ ጃምፕስ አንዱ ነው። ይህ ልምምድ በጣም ከባድ ነው። የእግር ኃይልን፣ የሰውነት ሚዛንንና የመቋቋም አቅምን በአንድ ጊዜ ይገነባል። ይህን እንቅስቃሴ እንዴት እንሰራለን? በመጀመሪያ እግሩን በትከሻው ስፋት ልክ ይክፈቱ። በዝቅተኛ ቁጥጥ አቀማመጥ ይጀምሩ። እጆን ከፊት ለፊቱ ያድርጉ። ከዚያ አቀማመጥ በመነሳት ልክ እንደ እንቁራሪት ወደፊት በኃይል ይዝለሉ። ሲያርፉም ድምፅ ሳያሰሙ በዝግታ ወደ ተነሱበት አቀማመጥ ተመልሰው ቁጥጥ ይበሉ። ሰውነቱ ዝቅ ያለ የረጋና ቁጥጥር የተደረገበት ይሁን። በመጀመሪያ እንቅስቃሴው ቀላል ሊመስል ይችላል። ነገር ግን 5 እና ከዛ በላይ ዝላዮችን ሲያከናውኑ ትንፋሹ መቆራረጥ ይጀምራል። እውነተኛ ፈተናውም ይሄው ነው። ይህ ለጡንቻው ብቻ ሳይሆን ለአእምሮ ጥንካሬም ጭምር የሚደረግ ፈተና ነው። ዘመናዊ ሳይንስ ይህንን ፕላዮሜትሪክ ስልጠና ብሎ ይጠራዋል። ይህም ለጡንቻዎቹ የመልሶ ማጥቃት ፍጥነቱን፣ የአጥንት ጥንካሬን ያሳድጋል። እንዲሁም ልቦንና ሳምባውን በአንድ ላይ የሚያሰነጥል ነው። ይህን እንቅስቃሴ ሲሰሩ አብዛኛው ሰው የሚያስበው ስለ ዝላዩ ብቻ ነው። ነገር ግን እውነተኛ ኃይልና ቁጥጥር የሚገነባው አስተራረፍ ላይ ነው። አረጋገጣችሁ ላይ ትኩረት አድርጉ። የዝላዩን ግፊት በእግሮ ጡንቻዎቹ በመቋቋም በዝግታ አረፉ። ሚዛኑን ይጠብቁ። በመጀመሪያ ከ5 እስከ 8 የሚሆኑ ንጹህ ዝላዮችን በ2 ወይም በ3 ዙር በመስራት ይጀምሩ። ጥንካሬው እየጨመረ ሲሄድ የዝላዩን ርቀት ወይም የድግግሞሹን ቁጥር ይጨምሩ። ከጥቂት ሳምንታት በኋላ የሚገርም ነገር በራሱ ላይ ያስተውላሉ። እግሮቹ ጠንካራ ብቻ ሳይሆኑ ቅልጥፍና ያላቸው፣ ኃይለኛና ይበልጥ ፈጣን እንደሆኑ ይሰማዎታል። አራተኛ ሻኦሊን አርም ስዊሚንግ ወይንም የሻኦሊን የእጅ ቅኝት። ከነዚህ ሁሉ ኃይለኛና ጠንካራ እንቅስቃሴዎች በኋላ የሻኦሊን መነኮሳት ነገሮችን ረጋ ያደርጋሉ። እንቅስቃሴዎቻቸውን ቅኝት ባለው መልኩ ያከናውናሉ። ምክንያቱም እጅግ ጠንካራ የሆነ ሰውነት እንኳን ቢሆን ሚዛኑን መጠበቅ ያስፈልገዋል። የሻኦሊን የእጅ ቅኝት ልምምድ አስፈላጊነቱ እዚህ ጋር ነው። በመጀመሪያ ሲታይ እጅን ወደፊትና ወደ ኋላ መወዝወዝ ብቻ ስለሚመስል ቀላልና ተራ ሊመስል ይችላል። ነገር ግን ይህ ጥንታዊ እንቅስቃሴ ጉልበትን ለመመለስ፣ ውጥረትን ለማስወገድና ሰውነትን ከውስጥ ወደ ውጪ ለማጠናከር ከሚረዱ ጥንታዊ የሻኦሊን ዘዴዎች አንዱ ነው። እንደዚህ ያሉ ለስላሳና ቅኝት ያላቸው እንቅስቃሴዎች የደም ዝውውርን ያሻሽላሉ፣ የነርቭ ስርዓትን ያረጋጋሉ፣ እንዲሁም ሰውነቱ ራሱን እንዲያድስና እንዲያገግም ይረዳሉ። እንዴት መሰራት አለበት? በትከሻው ስፋት ልክ እግሮን ከፍተው ቀጥ ብሎ ይቆሙ። ትከሻውንና እጆን ሙሉ በሙሉ ያላሉ። እጆን ወደፊትና ወደ ኋላ ለስላሳና ተፈጥሯዊ በሆነ ቅኝት መወዝወዝ ይጀምሩ። ሰውነቱ በነፃነት እንዲንቀሳቀስ ይፍቀዱ። አተነፋፈሱን ከእንቅስቃሴው ጋር ያጣጥሙ። ዝግ ያለ ወጥና ልፋት የሌለበት የተረጋጋ ይሁን። ይህንን ዋናና ጠንካራ ልምምዶችን ካጠናቀቁ በኋላ ለ1 ወይም ለ2 ደቂቃ ያህል ያድርጉት። በእጁ ላይ ሙቀት፣ በመላ ሰውነቱ ላይ የሚሰራጭ የረጋ ኃይል ይሰማዎታል። አብዛኛው ሰው ጥንካሬ የሚመጣው በከፍተኛ ግፊት በመስራት ብቻ ይመስላል። ነገር ግን የሻኦሊን መነኮሳት ከዚህ ጥልቅ የሆነ ነገር ተረድተዋል። ሁሉንም ነገር በአንድ ላይ እናምጣው። የሻኦሊን ቤተ መቅደስ አሰልጣኝ ወይንም ምንም አይነት ዘመናዊ መሳሪያ ያስፈልጋችሁ። ሰውነታችሁ፣ ትኩረታችሁና ትንሽ ዲሲፕሊን ብቻ ይበቃችኋል። ልክ እንደ ሻኦሊን ተዋጊ በቤት ውስጥ የምትለማመዱበት ቀላል የሻኦሊን የስልጠና መርሃ ግብር ልስጣችሁ። በቦው ስታንስ ይጀምሩ። በእያንዳንዱ ጎን ለ30 ሰከንድ ይቆዩ። 3 ዙር ይስሩ። ትኩረታችሁ በአተነፋፈሳችሁ እና ሳይንቀሳቀሱ በመጽናት ላይ ይሁን። ሁለተኛ ሻኦሊን ፓንች ድሪል። በእያንዳንዱ ጎን 20 ቡጢዎችን ይሰንዝሩ። 3 ዙር ደጋግመው ያከናውኑ። እያንዳንዱን ቡጢ ሲሰነዝሩ ኃይሉ ከእግራችሁ ተነስቶ በቡጢያችሁ ሲወጣ ይሰማችሁ። ሶስተኛው ሻኦሊን ፎርክ ጃምፕስ። ከ5 እስከ 8 ዝላዮችን በ3 ዙር እየደጋገሙ ይስሩ። ዝቅ ያለ በዝግታ ማረፍ፣ ደረታችሁን ቀና ማድረግ እንዳዘነጉ። በመጨረሻም ሻኦሊን አርም ስዊንግ። እነዚህን 3ቱን ተግባራት ከፈጸሙ በኋላ ከ1 እስከ 2 ደቂቃ ይህንን እንደ ማቀዝቀዣ ተጠቀሙበት። ዘና ማለት ውጥረትን ለማስወገድና ኃይላችሁን ለመመለስ ይረዳችኋል። ይህንን ልምምድ በሳምንት ከ3 እስከ 4 ጊዜ ይደጋግሙት። ሰውነታችሁን ይፈትነዋል፣ ነገር ግን ትኩረታችሁን፣ ሚዛናችሁንና የውስጥ ጥንካሬያችሁን በሚገርም ሁኔታ ያዳብረዋል። እውነተኛ ኃይል የሚገነባው በአንድ ትንፋሽ፣ በአንድ አቋቋምና በአንድ ድግግሞሽ ነው። እስከዚህ ድረስ
ከተከታተላችሁ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ይህንን ቻሌንጅ መቀላቀል አለበት ብላችሁ ለምታስቡ ወዳጆቻችሁ ቪዲዮን ሼር ያድርጉ። በቀጣይ ቪዲዮ እስከምንገናኝ ደህና ይሁኑ።